But Machakos County የሚባል ካውንቲ ማቻኮስ ክልል እንበለው እኛ ተጨባጭ ነገር እዛ ነው ያለነው ኬንያ ውስጥ ማለት ነው። ይሄ ክልል I'm broadcasting to my audience. I have almost 50,000 Facebook audience, and I have also YouTube subscribers, and I am also very active on other social media. So I am trying to share this experience to other audiences so that they're going to appreciate Machakos and also under the governor of the Machakos is nice. Yes. I'm so happy. Thank you. I want to say, I have a friend from Kenya. ይሄንን እየወሰድክ ነው አይደል? ይሄንን እንግዲህ የኢደ ጥበብ ባለሙያዎች ናቸው። ይሄንን የተለያዩ የኢደ ጥበብ ምርቶችን አምርተው ለገበያ እያቀረቡ ናቸው። አሁን በዓለም ባንክ ስብሰባ ምክንያት መጥተን ነበር። የእነሱ ምርቶች የጎበኘን ነው። አሁን ይሄ ዋጋው 4000 የኬንያ ሽልንግ ይላል። የኬንያ ሽልንግ በአሁኑ ጊዜ ከኢትዮጵያ ብር ጋር ዋጋው በጣም ተቀራራቢ ሆኗል። ስለዚህ በእኛ ገንዘብ ቢሆን ወደ 4000 ብር ነው ማለት ነው። እቺ ስለዚህ እቺን ለማምረት የሚፈጀው ጊዜ አስቡ። አሁን ፈላጊ ከመጣ ይሄንን በ4000 ሽልንግ ይገዛል ማለት ነው። እዚህ ጋር አንበሳ እና ሌሎች እንስሳቶች ምስሎች አሏቸው። ይሄ 45000 ሽልንግ ነው የሚሸጠው። 45000 ሽልንግ ማለት በእኛ ወደ 43000 44000 ብር አካባቢ ነው የሚሆነው። ምክንያቱም የኬንያ ሽልንግ እና የኢትዮጵያ ብር ኦልሞስት ተቀራራቢ ነው ማለት ነው። ስለዚህ ምናልባት ከዚህ እኛ ምን አይነት ምርጥ ተሞክሮ እንወስዳለን የሚለው ነገር በተመለከተ ለግንዛቤያችሁ ይረዳል ብዬ ስለማስብ እንደው አጠር ያለ መረጃ ላጋራችሁ ብዬ ነው። ይሄ የዝሆን ቅርጽ ነው። 150,000 ሽልንግ ነው የሚሸጠው። ዋጋው 150,000 ሽልንግ ነው። 150,000 ሽልንግ ቅድም እንዳልኳችሁ አስቡ። የኬንያ ገንዘብ መግባያ ገንዘብ ሽልንግ ነው። የኢትዮጵያ ብር ነው። በጣም ተቀራራቢ ነው ማለት ነው። So Felix, where are you from? Tell to my audience where you're from and your name and how you feel and your experiences in general in this 5 years. Okay. So people from Ethiopia, I greet you. It's Melit from Rwanda. We're here in Machakos County, Kenya. It's a bit far from the city. I would say 1 hour. We saw a dam being so communities now benefiting from water that they didn't have before. There was some corrective action, like you said in your speech earlier. These things will be corrected and they won't happen. That's what you need to remember. Nothing is always over. You can always fix things. How do you see this handicraft? Because I feel that this handicraft association is organized by the government of the Machakos. Okay. And then they bring people to connect them so that they can sell. Okay. You see the price? Price is expensive. It's very 150,000 is That's about $1,000. Okay. In your country? No, $1,000 US. $1,000 US. This one is equivalent to $1,000 US. Yes. Over 1,000, not 1,000. 1,000. Yeah. Because it's holiday, 1,000 here. Exactly. So the quality is actually good. However, the price is a bit expensive. Maybe you look for something smaller. Exactly. Something smaller, more affordable. Let's go see. Okay. Let us see some smaller one. A smaller one. This one is 1,500. You know. Yeah. So that's cheap. That's about $10. Yeah. It's a bit cheap. This one is 6,000, 5,000. Still, it's very good. I really like it. ስለዚህ ውድ ተመልካቾቻችን እንግዲህ ቁም ነገር ከዚህ ጨብጣችኋል ብዬ ተስፋ አደርጋለሁ። ካገኘነው መልእክት ተጨማሪ ምናልባት ምን እንዳስተዋለ ወንድሜን እጠይቀዋለሁ። ምንድነው እስቲ ያስተዋልከው? እጅግ አመሰግናለሁ። ዛሬ ያስተዋልኩት ኬንያ ላይ በእጅ ስራ የሚሰራ ስራዎችን
ሲሰራ መንግስት ሊደግፈው ስራውን እያቀላጠፈ ሲሰራና በዶላር የሚሸጥ ኢንካም ማግኘቱ እኔ እጅግ ደስ ብሎኛል። ከዚህ ነገር ትልቅ ተምረን እኛም ወደፊት የእጅ ስራ ሰዎች ስለሆኑ ብናበረታታቸው ጥሩ ውጤት እናገኛለን የሚለው ግኝት ይመስላል። አመሰግናለሁ። እንግዲህ ውድ ተመልካቾቼ ወንድሜ ከኢትዮጵያ ነው። ከኔ ጋር ከኢትዮጵያ ከመጡ ልኡካን ውስጥ ነው አንዱ ነው። የተመለከተውና የታዘበውን ሼር አድርጓቸዋል። እንግዲህ እነዚህ ማህበራት የኢደ ጥበብ ባለሙያዎች መንግስት አደራጅቷቸው እንዲሰሩ ገቢ እንዲያገኙ ነው። ይህንን ለማምረት ምን ያህል ጊዜ እንደፈጃቸው እንግዲህ መገመት ይቻላል። ብዙ አይነት የሌለ ምርት አይነት የለም። ዘብራ አለ፣ ቀጭኔ አለ፣ አንበሳ አለ፣ ጎሽ አለ፣ አጋዘን አለ፣ የቅድስት ድንግል ማርያም ፎቶ አለ፣ የጠረጴዛ የከበሮ ብዙ አይነት ምስሎች አሉና ይሄ እንግዲህ በመሸጥ መተዳደሪያ እንዲያደርጉ ሰዎች ታስቦ ነው የተደራጁት። በዚህ መሰረት ሸጠው እየተዳደሩ ነው የሚገኙት። በእርግጠኝነት ዋጋውን ስትመለከቱ የሰዎችን ሕይወት መቀየር የሚችል ገቢ ነው ማመንጨት ከዚህ የሚቻለው ብዬ ነው ማስበው። ስለነበረን ጊዜ በጣም ነው ማመሰግነው። ይህንንም እንግዲህ ከኛ ጋር የመጡ ሰዎች እየጎበኙ ነው የሚገኙት። እነዚህ ሁሉ ለሽያጭ የቀረቡ እቃዎች ናቸው። እንግዲህ ሀገር የሚገነባው በብዙ መንገድ ነው። ሁሉንም ሙያዎች አክብሮ መንግስት እንደዚህ አደራጅተን እኛ ሀገርም እንደዚህ ኢደ ጥበብ ባለሙያዎችን በደንብ አደራጅተው ዌል ኦርጋናይዝድ የሆነ ስራ መስራት እንዲችሉ ቢደረግ በእርግጠኝነት የኢየሱስ ክርስቶስ መስቀሉ ላይ ያለው ምስል ነው የምትመለከቱት። ስለነበረን ጊዜ አመሰግናለሁ።